ሰላም ውድ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው። ዛሬ ክፍል 5 ወይም ኩታ ሸነፋ ኦሮምኛ መማር እንዴት እንደምንችል አብረን እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ማየት ከመጀመራችሁ በፊት ሁላችሁም ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እናልፋለን ማለት ነው። ዛሬ የምናየው ዋኤ ጃለላ ወይም ስለ ፍቅር ነው። ዋኤ ጃለላ ወይም ስለ ፍቅር በኦሮምኛ እንዴት ፍቅራችንን መግለጽ እንደምንችል፣ እንዴት ስለ ፍቅር ማውራት እንዴት እንደምንችል፣ ለወደድነው ሰው ወይም ደግሞ ስለወደድነው ሰው እንዴት በኦሮምኛ ማውራት እንደምንችል እናያለን። በመጀመሪያ ደረጃ እወድሃለሁ ወይም እወድሻለሁ ማለት በኦሮምኛ ሲንጃለዳ ማለት ነው። ሌላ አፍቅሬሻለሁ ወይም አፍቅሬሃለሁ ለማለት ስንፈልግ ደግሞ ሲጃለዴን ጅራ። በፍቅርሽ ላብድ ነው ወይም በፍቅርህ ላብድ ነው ለማለት ስንፈልግ ጃለለ ኬቲን መራጁፊን ጅዳ። በፍቅርሽ ላብድ ነው ወይም በፍቅርህ ላብድ ነው ማለት ነው። ለወንድም ለሴትም ይሆናል ኦሮምኛ ላይ። ሌላ ጃለለ ኬቲን ሙአሜን ጅራ። በፍቅርሽ ተሸንፌያለሁ ወይም በፍቅርህ ተሸንፌያለሁ ለወንድም ስለሚሆን ማለት ነው። ጃለለ ኬቲን ሙአሜን ጅራ ማለት። ሌላው ደግሞ ቁመዲን ኬ ኒበሬዳ። ቆንጆ ፈገግታ አለ ወይም አለሽ ማለት ነው። ቁመዲን ኬ ኒበሬዳ ማለት ቆንጆ ፈገግታ አለሽ ወይም ቆንጆ ፈገግታ አለህ እንደማለት ነው። ሌላኛው ደግሞ ሴቶች የወደዱትን ወንድ የሚገልጹበት መንገድ ወይም ዱበርቶኒ ዲራ ጃለተን አከሲቲ ኢብሱ ኒደንደው። አከሚት ተኮፋ ኢኒ ሚደጋዳ፣ እሱ መልከ መልካም ነው። ኢኒ በሬዳዳ። ኢኒ ማለት እሱ ማለት ነው እና በአማርኛ ስንመጣ የግድ እሱ እንደማለትም ግዴታ ስላሌለ ቆንጂዬ ነው ለማለት ስንፈልግ ኢኒ በሬዳዳ እንላለን። ሌላ ኢኒ ነማ ቢልቻታ ጋሪዳ፣ እሱ ጥሩና በሳል ነው፣ የበሰለ ሰው ነው፣ ጥሩ ሰው ነው ማለት ነው። ኢኒ እሱ ነማ ቢልቻታ ጋሪዳ ማለት ጥሩና በሳል ነው ማለት ነው። ኢኒ ነማ ድንቂዳ፣ ነፍስ የሆነ ልጅ ነው ወይም ድንቅ የሆነ ልጅ ነው እሱ ማለት ነው። ይሄኛው ደግሞ ኢኒ ነማ ጃለላ ቤኩዳ፣ እሱ ፍቅር የሚያውቅ ሰው ነው፣ ፍቅር የገባው ሰው ነው ማለት ነው። ኢኒ ዲራ ዱበርቲፍ ኩኑንሳ ጎዱዳ፣ ተንከባካቢ ነው፣ እሱ ለሴቶች እንክብካቤ የሚያደርግ ሰው ነው፣ ወንድ ነው ማለት ነው። ኢኒ እሱ ማለት ነው። ዲራ ማለት ወንድ ማለት ነው። ዱበርቲፍ ኩኑንሳ ጎዱዳ። ሌላው ደግሞ ኢኒ ጀፎ ነማ ጃለላፍ ቶሉዳ፣ ግዙፍና ለፍቅር ጨዋታ የሚመች ሰው ነው። ኢኒ ጀፎ ነማ ጃለላፍ ቶሉዳ ማለት ነው። ሌላ ደግሞ የምናየው ሴቶች ያልተመቿቸውን ወንዶች እንደሚከተለው ሊገልጹ ይችላሉ። ወይም ዱበርቶኒ ዲራ ኢሳኒቲ ሂንቶሌ አካሲቲ ኢብሱ ኒደንዳን። አከሚት ተኮፋ ኢኒ ከሽለቤ አደባ ሂንቀብኔዳ፣ አንደበቱ ያልታረመ ነው ወይም ስርዓት የሌለው ባለጌ እንደማለት ነው። ኢኒ ከሽለቤ አደባ ሂንቀብኔዳ። ሌላ ኢኒ ጃለላ ሂንቤኩ፣ እሱ ፍቅር አያውቅም፣ ፍቅር አይገባውም። ሌላው ደግሞ ኢኒ ጁፉንፉላ፣ ደደብ ነው ማለት ነው። ሌላኛው ደግሞ ወንዶች የወደዷቸውን ሴቶች የሚገልጹበት መንገድ። መጀመሪያ የሴቶችን ነበር ያየነው። አሁን ወንዶች የወደዷቸውን ሴቶች የሚገልጹበት መንገድ እናያለን። ወሪ ዲራ ኢጆሌ ዱበራ ጃለተን አከሲት ኢብሱ ኒደንደው። አከሚት ተኮፋ ሙደ ተኮሌ ሂንቀብዱ፣ እንከን አይወጣላትም። ሙደ ተኮሌ ሂንቀብዱ ማለት እንከን አይወጣላትም። ኢሺን ሙጨዮ ድንቂዳ፣ እሷ ድንቅ ናት፣
ድንቅ የሆነች ልጅ ነች ማለት ነው። ኢሼን ሙጨዮ ድንቂዳ ስንል በሬዱ በሬዶታ ሁንዳ ኢረ ጫልቱዳ የውቦች ውብ ናት እሷ ማለት ነው። በሬዱ በሬዶታ ሁንዳ ኢረ ጫልቱዳ የውቦች ውብ ናት ማለት ነው። ኢሼን በሬዱዳ ቆንጆ ናት እሷ ቆንጆ ናት ማለት ነው። ሚደቅ ዱዳም ውብ ናት ነው። ሚደቅ ዱዳ ውብ ናት። ሌላው ደግሞ መራራቅ ወይም ወለራ ፈጋቹ መራራቅ ስንል ለምሳሌ ወይ ስንለያይ ይሁን ወይ የተለያየ ተራርቆም ፍቅር እንዴት እንደምንገልጽ በኦሮምኛ ምንድነው የምንለው? አሁን እናፍቅሃለሁ ወይም እናፍቅሻለሁ ማለት ሲን ያዳ እናፍቅሃለሁ ወይም እናፍቅሻለሁ ማለት ነው። እንደዋወል ስንል ወሊፍ ሀቢልቢሉ ወሊፍ ሀቢልቢሉ እንደዋወል። እንጻጻፍ ወሊፍ ሀበሬሲኑ እንጻጻፍ ማለት ወሊፍ ሀበሬሲኑ ማለት ነው። ከባለቤቴ ተፋትቻለሁ ሀደ መና ዮኪን አባ መና ኮ ወጂን ወል ሂኬን ጅራ ከባለቤቴ ጋር ተፋትቻለሁ ማለት ሀደ መና ሚስት ነች ወይም ደግሞ አባ መና ደግሞ ባል ነው እና ሀደ መና ወይም አባ መና ኮ ወጂን ወል ሂኬን ጅራ ካልን ከባለቤቴ ተፋትቻለሁ ነው። ጃለል ኬኛ አክ ኢትፉፉን በረባዳ ፍቅራችን እንዲቀጥል እፈልጋለሁ። ምንድነው ጃለል ኬኛ አክ ኢትፉፉን በርባዳ ወይም ፍቅራችን እንዲቀጥል እፈልጋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። የዛሬ ስለ ፍቅር በሚለው ርዕስ ያየነው ይሄንን ይመስላል። ሌላ ደግሞ ጥያቄ ካላችሁ በኦሮምኛ ማወቅ የምትፈልጉትን ቃል በአማርኛ ኮመንት ላይ አስቀምጡልኝ። ከዛ እኔ በኦሮምኛ ምን ማለት እንደሆነ መልሼ ሪፕላይ አድርጌ እመልስላችኋለሁ። ጋፊ ዮ ቀባተን ጀች አማሪፋን ቤኩ በርባደን አፋን ኦሮሞቲን ኮመንቲ ኢረቲና በሬሳ ጀችች ማለከቴ ወይም ሂካይሳ አኒልስ አማሪፋን በሬሴ ኮመንቲ ኢረት ሲኒ ዴቢሳ ዋን ደጊፈተኒፍ ገለቶማ ኩታን ጃፋ ኢትፉፋ ክፍል 6 ይቀጥላል። ወዳችኋለሁ። ሲንጃለዳ ገለቶማ ባይ